ሰላም ጤና ይስጥልን ውድ የመድፉ ቤተሰቦች፣ ዛሬ አርሰናል እንዴት የሁለቱም ዋንጫ ባለቤት እንደሚሆን ጥልቅ ትንታኔ ይዘንላችሁ መጥተናል። እናንተም ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብነታችሁን አጠናክሩልን። እኛም ሁሌ ወደ እናንተ አስደሳች የሆነ ፕሮግራም፣ አስደሳች የሆነ ዜናዎችን ይዘን እየመጣን ትክክለኛውን ነገር እንነግራችኋለን። ካለፈው ጀምሮ ሁለቱንም ዋንጫ የምናነሳበት መንገድ እየጠቆምን ነበር። ዛሬ ደግሞ በይበልጥ እናብራራዋለን። አርሰናል ክለብ ብቻ አይደለም፣ በእያንዳንዱ መድፈኛ ልብ ውስጥ የተሰነቀረ የልብ ሽክሽክታ ነው። አርሰናል በሰው የተሰባሰበ ቡድን ብቻ አይደለም፣ መድፉ አንድ ኃይል የከበበው በፍቅር የነገሰ አንድነት፣ ወኔ፣ ጥንካሬ፣ በገሪነት የተሞላ ሌላ ኃይል ነው። በሰው ማይብራራ የክለቡ የዘመናት ደጋፊዎች ብቻ ሐዘን ደስታውን ያጣጣሙት፣ በህይወት እስካሉ የማይተውት የሚያውቁት ልዩ ምታት ነው። ይህ በደጋፊዎቹ ልብ የነገሰ ክለብ ዘንድሮ የደስታን ባል ያራጨን ከጫፍ ደርሷል። የማይቻለውን ሁሉ ችሏል። ሁለት ታላላቅ ዋንጫዎችን ሊያስታቅፈን ለዘመናት የተራበውን የተጠማውን የዋንጫ ረሃብ፣ የዋንጫ ጥማት በቃችሁ ሊለን ዘንድሮ ተነስቷል። የተወደዳችሁ መድፈኞች፣ እግር ኳስን የሚወስነው ምንም የ90 ደቂቃ ውጤት ቢሆንም አንድ ነገር ልንገራችሁ፣ ሁለቱንም ዋንጫ የምናነሳው እኛው ነን። የመጨረሻዋንም ሳቅ የምንስቀው እኛው ነን። እንደ አንድ በአርሰናል ክለብ በፍቅር የወደቀ ዘጋቢ ምኞቱን የሚያወራ ሳይሆን ቀድሞ የሚያይ የሚሆነውን የሚናገር፣ ዛሬ ላይ ሆኖ ነገን የሚተነብይ የመድፈኞቹ ዜና ዘጋቢም ጭምር እደግምላችኋለሁ። ሁለቱንም ዋንጫ ለማንሳት የሚከብደውን ሁሉ ጨርሰናል። አርሰናል ላይ ጎል ማግባት ምጥ ነው። ያ የእግር ኳስን ውበት ለዓለም ያስተዋወቀ ክለብ ዛሬ የሸሸው የግብ ድንበሩን ያጠረው ለምን ይመስላል? ዋንጫ ተርቧል። ብቻውን 3 ተከላካይና 2 በረኛ ሆኖ የሚያገለግለው ዳቪድ ራያ፣ ያ የማይደክም የጎል አጥሪ የሆነው ሳሊባ፣ ወኒያሞ ቲምበር፣ አይበገሬው ጋብሪኤል ማጋሬሽ፣ ሲፈልግ በኮንጎፎ ሲፈልግ በዳስ የሚከላከለው ሞዴሉ ካሊፎሪ፣ ማንንም ሰምቶ የማያውቁት ካፔና ሜስኮራ፣ የአርሰናል ቤት ድምቀት ዋይት እና ምጠራቸው ያልጠሯቸው አስፈሪ ለዘንድሮ በአውሮፓም ሆነ በእንግሊዝ ትንሽ ጎል ያስመዘገበበት የመከላከል አቅም፣ በመሪነት የመጣንበት ሳምባ ቢሱራይስ፣ የዶሮዋ አለቃ ኤዜ፣ ኮከባችን ሳካ፣ የቼልሲ ስጦታችን ማዱኬ ሜዳ ውስጥ ስለተገኘ ብቻ ይከበብ ተብሎ የተወሰነበት ዮክሬሽ አውሬው። እነዚህ ታዲያ አላረጋገጥንም። ዌስትሃምን የሚያስተናግደው አርሰናል ምንም እንኳን ዌስትሃም ላለመውረድ የሚጫወት ቡድን ቢሆንም ነገር ግን በባለፈው ሳምንታት ባሳዩን ድንቅ ብቃታቸውና ድንቅ ጥምረታቸው የቡካዮ ሳካና የዮከረሽ ጥምረት እንዲሁም የዩሌስ ስኬሊ የመሃል ሜዳውን የመቆጣጠር አቅም፣ ሬስን ወደፊት የመግፋት አቅም፣ ያ ሁሉ ተደማምሮ ያለፈው የሊጉ መጀመሪያ አካባቢ ላይ የነበረው የአርሰናል አቅም ምንም ዌስትሃምን በማያፈናፍን ሁኔታ 2 እና 3 ከዛ በላይ ጎል አግብቶ በክሊንሺት እንደሚያሸንፍ እርግጠኞች ነን። ክብራትና ክብራን አድማጮቻችን፣ ሌላው ደግሞ ምንም አይነት መጠራጠር የሌለው ብሬንትፎርድ ማን ሲቲ ነጥብ ያስጥሏል። ምክንያቱም አርሰናል ለቻምፒየንስ ሊግ ያለ ውድድር ነው የሚያልፈው። ለቻምፒየንስ ሊግ ፍጻሜ ስለሚያልፍ ያ ምን ይሆናል? ብሬንትፎርድ ቻምፒየንስ ሊግ የመሳተፍ እድሉን ለማስፋት ነው የሚጋጠመው። በባለፈው ሳምንት ዌስትሃምን 3-0 ያሸነፈ ቡድን ነው። ብሬንትፎርድ በጣም ገራሚ ለውጥ ላይ ያለ ቡድን ነው። ሲቲ ደንግጧል። ያን ሁሉ የጨዋታ የበላይነት ይዞ በኤቨርተን ከመሸነፍ ነው የዳነው። ማወቅ ያለባችሁ አንድ ቡድን ከደነገጠ ያውም የሲቲ ድንጋጤ ሁላችንም የምናውቀው ነው። ክብራትና ክብራን፣ ታዲያ ደስ አይላችሁም? ዘንድሮ የሁለቱም ዋንጫ ባለቤት የምንሆንበት መንገድ በጣም ሰፊ ነው። ቀጣዮቹ ጨዋታዎች ደግሞ ለሲቲ ምጥ ናቸው። አንደኛ አስቶን ቪላ አለበት። ይህ ማለት አስቶን ቪላ ቻምፒየንስ ሊግ የመሳተፍ እድሉን ለማስፋት ከነ ዩናይትድ ጋር የሚወዳደር ቡድን። ሶስተኛው ቡድን ደግሞ ያለምንም ጥርጥር ዘንድሮ ሁሉንም እያሸበረ ያለው ከታች የመጣው በርንማውዝ ነው። ለአርሰናል ሁሉ ያልቆመ ቡድን ነው። ያው አርሰናል ጥሩ ሁኔታ ላይ ባልሆነ ጊዜ ላይ ተጋጥሞ 2-1 ነው ከአርሰናል ጋር ያለ። በእርግጠኝነት አቻ አያልፍም ጨዋታው። ወደኛ ስንመጣ አርሰናል ያለው 2 ቀሪ ጨዋታዎች ፓላስ፣ የመጨረሻውን ጨዋታ ምን ዘጋው በፓላስ ምንም ጥርጥር የለው። በርንሌ በቃ ይሆናል መውረዱን ያረጋገጠ ክለብ በርንሌ። ከመውረድ ነው ሰሞኑን የሚንተፋተፍ ክለብ ነው ፓላስ። እና ምን ትላላችሁ ክብራትና ክብራን አድማጮቻችን? እኛ ከልብ የሆነ ፍቅር ያለን የአርሰናል ደጋፊዎች እቺን ያህል እይታን አይተናል። እናንተስ ምን ትላላችሁ? መልሳችሁን በኮሜንት
አጋሩን ዘንድሮ የሁለት ጥምር ዋንጫ ትላልቅ ዋንጫ በልተን በፍቅር በደስታ እንባ የምንራጭበት ዓመት ነው። ሴቭ አድርጉ።